ግን ምን ሰላም ለምንድን ነው እዚህ እንሹ? ይሄ ዳጊ አቃጥሎ ሊደፋኝ ነው። ምንም ሊሰማኝ አልቻለም። ምን አልኩ እንዴ? ሰውን ሁሉ እኮ እየሰደበ አላስቀምጣለ። ይገባል ይወጣል፣ የት እንደሚውል ከማን ጋር እንደሚውል አላውቅም። እኔ እኮ ግራ ገባኝ። እሺ በቃ ነው እናገረው። አንቺ ተረጋጊ። ሰው የሚለውን የሚሰማ ቢሆንማ ከኔ በላይ እየመከረ የለም። ልጅ ጤነኛ አይደለም እንዴ? ምክር የሚባል እኮ አልሰማም ብሏል። ቢሆንም አንቺ ስነግረውና እኔ ስነግረው ይለያያል። ከእናት በላይ ምን አለ እንዴ? የሚሰማ ቢሆንማ እኔ ስናገረው ስመክረው ይሰማ ነበር። ችግሩ ግን ግትር ነው። መች ይሰማል? ችግር የለውም ገኒ። ሲጀመር ለሱ በዚህ ልክ መናደድ አያስፈልግም። በቃ ትንሽ ከዚህ ውጭ እየመጣ ነው። እሺ አንዬ፣ ሌላ ቀጠሮ አለብኝ ምናምን እያለ እየጎረረ ነው። እስኪ ሲደርስ ምን እንደሚያደርግ እናያለን። እሺ፣ ግን ሲመጣ ምን ልታደርጊ ነው? ምን አደርጋለሁ ብለሽ ነው? በቃ የሆነ አብራችሁ እንድትሆኑ እናደርግና ከዛ በኋላ ፎቶ አነሳችኋለሁ። እንዴ እንደዛማ አይሆንም እንዴ። እኔም እኮ ህይወት ይኖረኛል አይደል? እንዴ ወደፊት እንደ ቀልድ የተነሳሁት ነገር በኋላ ደግሞ ህይወቴንም ቢያበላሽውስ? አረ ችግር የለውም አንዬ። ለይፉ ፍቅረኛ እንዳለው ለማስመሰል ነው እንጂ እኮ ለሌላ አይደለም። ከዛ በኋላ ራስሽ ከስልክ ላይ ፎቶን ታጠፊዋለሽ። እሺ በቃ ግን ውይ በቃ ሀኒ ምን ነገር አይፈጠርም ግን ምናምን አትበይ። መጣ መሰለኝ። በደንብ ነው እሺ የምናስመስለው። ተዘጋጂ። ወይ ጣጣ ከወንድሜ ካልተጣብሰኝ ነው። ምን አይነት ቀውስ ቤተሰብ ናቸው በፈጣሪ። ሀኒ ናት፣ አውቃት ጓደኛዬ ናት። ሀና ትባላለች። እሺ ቃላ ነበር። ሰላም ሀና እባላለሁ። እና ምን ነው ግን ይሄን ያክል ቢዚ ነኝ ጊዜ የለኝም አልከሳ? ምን ላርግ ብለሽ ነው? ወንድ ልጅ ካልሰራ ይሆን? የእናንተ ኃላፊነት ደግሞ እኛ ላይ ነው። ተው እንጂ ማን ነው ሴት ልጅ አትሰራም ያለክ? እኔ እንደዛ አላልኩ እንዴ። አሁን ያው እንጂ አንተም ደግሞ አራት ዝም አትበላት። እሺ ማን ነው ሴት አትሰራም ያለክ? እሱ ያለችውን መድገም አይከብድም? አይ